ሽምግልና ነው የቀረባችሁት? ጠበቃ ነው የቀረባችሁት? እናንተ ተጠሪ ሽማግሌ ሆናችሁ ወይስ የጉዳዩ ባለቤት ናችሁ? እስቲ ንገሩ። የሁሉንም እንዳገር ሰውነት እና ታዲያ ዝም በልሃ ሽማግሌ ነው ንግግራቸው ራሳቸው ነው ዲፌንድ ያደርጋሉ። ሽማግሌ የሚለውን ስሙና እዛም ያለው ሽማግሌ እዚህም ያለው ሽማግሌ አብሮ የሚደመድመውን ስሙና የሆነው ነገር ይፈጠር። እናንተ ቆይ አደናገራችሁ። እናንተ ይው እሺ እንዴት ድል ስጡ ይለኝ እናንተ በጥርስ ነቅለው ነው እግር ሰብረው ነው ተማለት ዳር እስከምን ደርስ መራው እስከሚወጣ እንደው ቢላህ ላይ አንድ ግን ቢያንስ ያናጣን እኛ ሁሉንም አጥቶ እያሳዝን ነው። ሁላችንም በስርዓት እንድታወሩ እያደረግን ነው። እንደው ሀበሻም ይሁን እዛ ያለው ሽማግሌ ነኝ ብሎ የመጣ አካል የሰው እንዴት ነው ጸጉሩ እንደ አርቲፊሻል ተነስቶ የብቻ ይሆነው? እንዴት ነው በሁለት ወር ተሰባት ጭንቅላቱ እንደዛ ይሆነው? አንድ ጊዜ ይቅርታ እናንተ ህሌናችሁ ተቀብሎታል? ነገረኝ እዛ ያለው ሽማግሌ ይናገር። በመጀመሪያ ደረጃ ሰይድ ያመጣው ልጅ ስለሞት ልናገር አንዴ ወንድም አደረኩ አንዴ አበሻ ይውላችሁ ሰው ሲሞት የሚሆነው ፈሳሽ አለው ውስጥ ያ ፈሳሽ ምንድነው የሚሆነው ያብጥና ይፈነድ የለበሰው ልብስ በዛ ፈሳሽ ይጥለቀለቃል ከዛ ምስጥ ሲመጣ ልብሱንም አብሮ ይበላል ይሄ ደግሞ ልብሱ እንዳውም ከተቀበረችበት በላይ ነው ያስቀመጣችሁ ምን ሰዓት አውልቃችሁ ከላው ላይ ሴንስ አይሰጥም ምስተም ሊበላው የሚያስወርድ ሰው ያስታውቃል። በስክሪን ላይ ያላቸው 1 2 3 4 5 6 7 ናቸው ይጽፍልሃል ላይ አዎ ሐሳቡን ልጨርስ እና ምን ይሆናል መሰላችሁ መጀመሪያ ቆዳው ይቀልጥና እስሩ ላይ አጥሩ ላይ ይደርቃል ተግባባል ይጠቁራል ነጭ ለመሆን ረጅም ጊዜ ይጠይቃል ይሄ ደግሞ አፈር ውስጥ ተቀበራል ከአፈር ውጭ ነው ያለው እና ጥቁር ነው የሚሆነው መጀመሪያ ነጭ አይሆንም እንደዚህ ልብሱም ደግሞ እሷ ስጋ ላይ ነው የሚሆነው whatever it is አሁን ያመጣችሁት ልብስ ገና ሲደርሱ ልብሱ ከላይ ተቀምጧል ይሄ ስራ ነው እንደገና ፀጉር ደግሞ ይውላችሁ ቆዳው ሳይረግፍ ፀጉር አይረግፍ ፀጉር እነዚህ ባየው መልኩ አይደለም የሚረግፈው ስቲል ከጭንቅላቱ ጋር ተያይዞ ነው የሚቆይ ለረጅም ጊዜ ወዲያው አይደለም ፀጉር የሚወጣው ይሄ በሙሉ ፌክ ነው ልጅቷ በህይወት አለች ከዚህ በኋላ እቺ ልጅ ጥፍሯ ቢቆረጥ ተጠያቂ አሁን እዚህ ጋር እንደ ሽማግሌ መስለው ገብተው ለሰውየው የሚከራከር እኔ እኮ 100 ሰው አለ እዚህ ጋር 50 ሰው አለ ይላሉ እስቲ ቪዲዮ ከፍተው 100 ሰው ያሳዩ የለም እርግጠኛ ነኝ የለም ስለዚህ እነዚህ ቪዲዮ ላይ ወጡ በሙሉ ተጠያቂ ናቸው ለዚህ ልጅ ነፍስ ይመችን ጨምሮ ስለዚህ መሽሩሩ አያስፈልግም ከዚህ በኋላ ተፈለጉ ይውረዱ እኛ ሀሳባችንን እንሰጣለን ይሄ የሚደረገው ግን ከዚህ በኋላ ጭፍሯ ቢነቀል መጠየቅ አለብን ሞኬ ከእናንተ ጠያቂ የለም ሀበሻ ወንድሜ ቤቱን እየመራ ነው አንተ ላይ ፖለቲካ የሚሰራ የለም ገና ስትጀምር የፖለቲካ ራሱ ገና ስትጀምር ምንድን ነው ሴቷ ገና ስትጀምር ምንድን ነው ያለችው ቤተሰብ ለማበጣበጥ ብሬክስ አንዴ ለሚት ይረግን እኮ በቃ እናንተ የሚዲያ ሰው አመናላምና እንዴ ተረጋጉ እንዲሁላችሁ እንደዚህ የተጫጫመን መሰለኝ መረጃ ልጅቷን ተደራድረን እናስለቅቃት ሀበሻ ወንድና ሴቱ ልጅቷን ተደራድረን እናስለቅቅ ልጅቷ በምን ምክንያት እንደታገተች ውስጣችሁ ያውቃል እናስለቅቃት ተደራድረን እናስለቅቃት ውስጣችሁ ያውቃል ውስጣችሁ ያውቃል ልጅቷ በህይወት እንዳለች አንዴ እንዳከለክሉ ገና አሁን ነው ያወራሁት 4-5 ሰዓት አንድ ወር ያላወራሁት የፈለገ ገንዘብ ይጠይቅ እንከፍላለን ልጅቷ በህይወት እንደራደር ሀበሻ አንዴ ስማው የሸዋው መብረቅ ነኝ አዳምጠኝ በደንብ ልጅቷ በህይወት አለች የሚፈለገውን ነገር ዝም በይ በሸዋ ስር ተለጥፈሽ እንደ ህዝብ የመጣን ነገር በሸዋ ስር ተለጥፈሽ ሙሉ የሸዋ ሮቢት ህዝብ እንደ ከተማ ወጥቶ ይቃወማችኋል እየሰራችሁ ያላችሁትን ስራ ሸዋ ውስጥ አትለጠፊ
ወራዳ ደግሞ የሸዋን ህዝብ ታዋርዳለህ። አትሳደብ እና ልንገርህ አንዴ ሞኬ አባትየው ምን አለ መሰለህ አባትየው ያለውን ነገር ተናግሬለት እዚህ ላይ ቦርድ ማይቆጭኝ አባትየው ምን አለ መሰላችሁ ይሰማል አይደል? ቀጥል በቃ ምንም እዚህ ጋር መደባበቅ አያስፈልግም። ልጅቷ የታገተችበት ምክንያት አንድ ኬዝ አለ። አባትየውና ወንድሟ የሚያውቁበት ምን አለ ልጅ ወልዳለች። ልጁ የታገተችው ሀና ሲወለድ ጀምሮ አንተ ፋኖ ነህ እያለች ቪዲዮ ሰርታ ነበር። ያን ቪዲዮ ልመጣ ስትልና ያጠፋችውና አንዱና ዋንኛው ምክንያት የታገተችበት ኬዝ ይሄ ነው። ሰያንም ጠይቁት፣ ቃል በቃል ነው የነገሩት። አንዱ ኬዝ ይሄ ነው። ምንም መደባበቅ አያስፈልግም። እየሰማችሁ ነው። አሁን ለሽምግልና የመጣችሁ ጃዛ ቤት ተሰብስባችሁ ቁጭ ብላችሁ የአንድ አካባቢ ሰዎች ዋናው ደላላ የሸዋን ህዝብ የአማራን ህዝብ ለ20 ዓመት እየደለልክ ያሳራት ያረክ ወጣት ነው። ተሰባስበህ ሽማግሌ ነው ቅርጥስ የምትለው ደግሞ በሸዋ ህዝብ ውስጥ መጥተህ ትደበቃለህ። የሰራኸው ኃጢአት የዚህ ሁሉ ህዝብ እንባ ዛሬ እዚህ ላይ ጥሏችኋል። ምንም አታመጡም። እኛ ከጎኑ አለን። ገበሬም ቢሆን ምንም ባያቅም አባትየው ደካማም ቢሆኑ የኢትዮጵያ ህዝብ ሙሉ ከጎና ነው። ልጅቷ እኛ እንደራደር፣ የሚያስፈልጋትን ነገር እናግዛችሁ እያልን ነው። እያስፈራራናችሁ ሳይሆን ልጅቷ በህይወት አለች። ለምንድን ነው እነ ተክላይ የማይለቋት? እነ ተክላይና ልጅቷ ያለችባቸው ሰዎች ምንና ምን ናቸው? በነተክላይና በዛኛው ደላላ ያለው ኬዝ ምንድነው? ለምንድነው የማይለቁት? ድንበር ላይ ያሉ የኛ ልጆች እያወሩ ነው፣ መረጃ እየሰጡኝ ነው፣ በስርዓት እየመጡልኝ ነውና እባካችሁ እንዳሸለችሁ ራሳቸው መረጃ ተወረዱ። መረጃው ደግሞ አይደለም አንድ እንደው ትንሽ እንዳለ ሰው ማንም ህፃን ልጅ የማያምን ቪዲዮ ነው ሰጥቶ ሄዱ። የሬሳው ሁኔታ፣ የልብሱ ሁኔታ ድንጋይ ላይ ነው ያለው። አፈር በላው አይባል። ልብሱ የተሰጣ ልብስ ነው የሚመስለው። ማንም በዚህ አያምንም። ልጁም የገባየው የሽጉጥ ምልክት ያለው ልጅ ገብቷል። በአይኔ በብረቱ ያየኋት እያለ ነው። እንድሪዝ መረጃ አለኝ እያለ ነው። ይሄ ሁሉ ገስ ላይ ያለው ሰው ሶሻል ሚዲያ ላይ ብዙ ችግር የሚፈታ ብዙ ነገር የሚያውቅ ማህበረሰብ ነው። እዚህ ገስ ላይ ያለው ከቅርታ ጋር ሰለሞት እንዳንዋራ ስለ ልጅቷ ሞት እንዳንዋራ ከዚህ ደቂቃ ጀምሮ ማልሞተችም ማልሞተችም የሚለው ሚኪ በተአምር አልሞተችም። በመጀመሪያ ደረጃ ልጅቷ ስትጀምር ምን እንዳለች ታውቃለህ? ቤተሰብ ለማይጫረስ እናንተ ሆን ብላችሁ ተነስታችሁ አሉ። ሰምተህ ከሆነ እኛ ቤተሰብ ለማይጫረስ ሆን ብለን አይደለም የተነሳ ነው፣ የሰው ነፍስ ለማትረፍ እንጂ። አየህ እነሱ ሲያጠነጥኑ የሚውሉት እኛ በቀደምለት ከዚህ በኋላ ወደ ቤተሰብ ውሳኔ ሂድ ብለን ያችን ስለተናገረ ግዴታ ቤተሰብ ላይ ይሄዳል ብለው ስላሰቡ ትናንትና ሂደው አስቀርጸው የከረማ አስከሬን ይዘው መጡ። ምክንያቱም ወስነን ነበረ። ከትናንት ወዲያ ማታ አይተህ ከሆነ ሄደው ገና ስትገባ ምን አለች? ቤተሰብ ለማስጨረስ አለች። እኛ ቤተሰብ ለማስጨረስ ሳይሆን የተቀመጥነው የልጅቷን ሀቅ ለማውጣት ነው። ሞታለች ብሎ የሚያምን ካለ ደደብ ነው። አልሞተችም። ከጎናችሁ ነው። እንደራደር። ልጅቷን የሚፈልጉትን ነገር ጠይቋቸው። እንደራደር። እኔ የሸዋ መብረቅ ከዚህ በተጨማሪ ልጅቱ ስትወጣ ምንም አይነት መረጃ እዛ የያዟትን ሰዎች ሊጎዳ የሚችል መረጃ ምንም አይነት ነገር ለኢትዮጵያ ሕዝብ እንዳሰጥ ስለዚህ እንድሪዝም እዚህ ያለ ባይና ያለውም ልጅ እዚህ ያለ ሁለቱም ተናግረዋል። ይሄኛው መረጃ ላይ ብሎ እሱን ያመጣው ይሄኛው ባይና ያየነው እነሱ መረጃ ይሄ ነው። ልጅቱ በህይወት የለችም ያሉበትን አይተናል። አላሳመንንም። በፍጹም ማሳመን አይደለም ሊቀራረብ አልቻለም። እኔ ሰቅጦ ለማየት እየነዘረኝ ሳየው ግን ምንም እንዳልሆነ ሲገባኝ የራሴን አደረጋለሁ። ልጅቱ በህይወት እንዳለች ስለማውቅ የታገተችው በዚህ ቃል ነው። ቅድም በነገርኩ ሳያን ጠይቁት። ሞኬ ሳያን ጠይቁት። በእናትህ ያ የገጠር ልጅ ሲያወራ ልክ እንትኑ በገመድ እንደወጣች እዛው ጋር ቁጭ ያለች ነው። እዛው ጋር ሞተች ነው። ሀበሻ የሚባለው እንድሪስ ይመችው ተከራይቶ ነው የሚኖረው። አንድ ነገር ልንገራችሁ። እንደዚህ አዳምጡ። እንድሪስ ትቀጥላለህ። ጉዳዩ እንድሪስ አላወራም ታወራለህ። ሰይድ ሲናገር እነዚህ አሁን ጅዳ ተቀምጠው ይሄን አሁን ጅዳ ተቀምጠው ቪዲዮ አስቀራጩ ማን ነው አሉት። ሌላ ሰው ነው ቪዲዮ አስቀርጾ እዛ ውስጥ ነው የሚሳደቡ። ቁጭ ብለው ሁላቸውም የተሰበሰቡት ዘመድ አዝማች
የደላላ ሚስት የደላላ ውሽማ ተሰብስበው 100 ሰው አለ ምናምን እያለ የሚያወሩት ሁላቸውም ጅዳ ተቀምጠው ገባችሁ አይደለ? ያስቀረጡት ዛሬ ነው ሰይድ። ይሄ ደግሞ ታማኝነት የለውም። እስኪ አንድ ሰው ከገስት ይውረድ እስኪ የሆነ መረጃ አለኝ እንትናን አምጣ ይበሉት። ተክሌን አምጣ ብሏቸው። ቆይ አንድ ሰይድ ዘሎ እኮ የወጣው ህዝቡን በቪዲዮ ያሳየን ስላልኩት ሌላ ነገር ሊመጣ ነው ብሎ ነው ዘሎ የወጣው። ለዛ ነው ዘሎ የወጣው። ለምን ሌላ ነገር ሊመጣበት ሞኬ ግሩፕ ላይ ጆይን አድርገን ሞኬ ግሩፕ ላይ ናለን። ይኸውልህ ቁም ነገር ነው የምናወራው። ግሩፕ ላይ ነን። ሚኪ ያውቃል። ድንበር ላይ ያሉ ልጆች እያወራን ነው ያለ። እስኪ አንድ ጊዜ ሻሽጨርሶች ሌላ መረጃ ካገኘን ደግሞ ፊት ለፊት ያለው ሌላ ሰው መፈለግ ለምን አስፈለገ? ፕሊዝ እንግሊዝ ያውራ። እስካሁን አላወራም። ሀሳቡ እየተቆራረጠ ቀጥል። እኔን እድል ስጡኝ። በዋናነት የምነግራችሁ ነገር እኔ ሰውም ከፈለጋችሁ እዛው ጫፈታ አፍንጫቸው ላይ ሰው አለ እያልኳቸው ነው። ዳታስወጡት ይሄ ልጅ አሁን ሌላ ሰው ፍለጋ እናንተ ሌላ ሰው ፍላምን የምትሉትን ነገር ተውት። ልጅቱ እንዳልሞተች ይሄው ቃል በቃል መረጃዬን አሰማችኋለሁ አለች። ይሄ ህሊና ቢኖር አስበው ቢያስቡት ያልሞተች ገንዘብ ከሆነ መደራደር ነው። ገንዘብ ካልሆነ ይችን ጉልበቷን ጸጉሯንና ጥርሷን ነው ያለው። በህይወት ስላለች ጸጉሯን ይነጨዋል፣ ጥርሷንም ነቅሎ ጉልበቷንም እንትኗን አውልቆ ምርመራ ካሄዶ ዲኤንኤ ይፋ ይደረጋል እኮ ያን እኮ ይላካል። ኖርማል ነው። በዲኤንኤ የምናወኛ የ2 ዓመት አስክሬን እኮ ነው ያሳያል። ድንበር ስንት ጊዜ ነው የተመላለስንበት ነው። ይቺ ብቻ አይደለችም። ሂዶ እንድሪስ ደስ ሰላም አለይኩም አይሎታ ስለፈለኩ ነው ስራ አዳምጠኝ። ቪዲዮ አብርቼ እማሳያችሁ ነገር አለኝ እዛ ውስጥ አሁን ያለች ያቺ ልጅ አንድ ነገር ብትሆን አሁንም ተጠያቂ ናቸው። የጎንደር ልጅ ናት። ሙሉ ቪዲዮ ፎቶ ሁሉ ነገር አለኝ ይዟቸው በተግባር ተውቀጥል ወንድሜ እንዴት ናችሁ? ሰላም አለይኩም ሰያ ሰላም ብለናል። ወአለይኩም ሰላም ዋትስአፕ ላይ ያየኛልኝ አይደለም ስራ እኔ ያለሁት እዚሁ ኢማራት ነው ያለውን ነገር በነገራችሁ በእኔ ላይ የሚመጣ ነገር የለም። ወላሂ ልጅቷ አለች፣ በህይወት አለች። እኔ እንዳለች የሰማሁት ወይም ያዩዋት መቼ ነው? ከ15 ቀን በፊት ይህ አጀንዳ ወደ ሚዲያ ሳይወጣ በፊት አንዲት ተጓዥ ልጅ አይታታለች። እዛው አለች። አሁንም ልጅ ያቺ ተጓዥ ልጅ ላይ ተቀመጠችው ምክንያት ብር ከዶኒክ ከየመን እስከ ድንበር ድረስ 1800 ሪያል ተጠይቃ ያንን ብር የሚያስገባላት ተዋጣ ወደፊት የሚቀበላት ተዋጣ ተቀምጣ ያለች ልጅ አለች። ከትናንትና ጧት ጀምራ ስልኳን ተቀምጣለች። ይህን ሰሞን በሃና ጉዳይ ባለው ነገር ስልክ እየተቀሙ ነው። የኔንም ተወሰዱት እንዳታስቡ፣ ግን ልጅቱ ወላሂ በህይወት አለች ብላኛለች። እዛው አብራ ያለች ልጅ እዛ ሌላ ሐዋሽ በቪዲዮ አሳይታኛለች። ሐዋሹ ቀይ ምናምን በቪዲዮ አሳይታኛለች። ቀይ ሸራ ምናምን ነገር የለበሰ እዛ ላይ እዚህ ቁጭ ብላ ብዙ ጊዜ አልቻለች። ላናግራት ስፈልግ እንደውም የራያ ቆቦ ልጅ እሷ እንዳትናገሪ ነው ያባሽ ስርዓት ያዥ ብሎ እንደመለሳት ነግራኛለች። ታናገራት ሀና ሞታለች ተብላ ነበር እንዴ ላናግራት ብላ ስትለው አርፈሽ ስርዓት ያዥ ብሎ መልሷታል። ያቺ ልጅ አሁን በቲክቶክም በምንም ድምጿንም እንዳላሰማ ምንድነው ችግሩ? እዛው ናት እነሱ ጋር ነው ያለችው። ድምጿንም ያውቁታል።